ቆንጆ ማለት ለዓይን የሚማርክ፣ ለጆሮ የሚጥም፣ የሚያምር፣ የሚያስደስት፣ የሚያማልል ሰው፣ እንስሳ፣ ሳር ቅጠል፣ አየር፣ ውሃ፣ ቃል፣ ሁኔታ፣ ድርጊት ሌላም መዓት ትርጉም ይኖረዋል። አሻሚ ነው ቃሉ። ውብ የሚለው ቃል ግን አያሻማም፣ አያደናግርም። ውብ ማለት እናቴ ማለት ናት፣ የኔም ማማ ብቻ። አዎ እናቴ ውብ ናት፣ በችግር የማይፈታ ውበት። ማንም በአድናቆት ቃል በንቶ ፈንቶ ድለላ ውሉን እጁ አስገብቶ የማይተረትረው ነጭ ቱባ ናት እማማ። ፈገግ ስትል ከጥርሶቿ ድል ማድረግ በአካባቢው ይነዛል። እንደ እናቴ ፈገግታ ልብ የሚሰነጥቅ ሳቅ አላየሁም። የእናቴ ፈገግታ ብርታቴ ነው፣ ሰውነቴ በፈገግታዋ ይታደሳል። የተፈጥሮ ፍልውሃ ነው ፈገግታዋ። ሕይወት ወገቧን አስራ ልታስለቅሳት ድንጋይ ስትፈነቅል እናቴ እማምዬ የኔ ፀሐይ በአንዲት የአሽሙር ፈገግታ ትደቁሳታለች። ሕይወት የጨለማ አረሟን በቤታችን ላይ ስትዘራ እናቴ በፈገግታዋ ትመነጋግለውና የደስታና የሐሴት አዝመራ ቤታችን ይዘናፈላል። እዛ ማሳ ውስጥ እኔ ቦርቃለሁ። አውቆም ይሁን ሳያውቅ አባቴ ቤታችንን የምድር ዋልታ ላይ በበረዶ ገነባው። እናቴ በፈገግታ ገመድ ጎትታ መሃል አዲስ አበባ 4 ኪሎ ፀሐይ የሞላበት አመጣችው። ቤቱን ከነግቢው ከነዛፉ እንደዛ ነው የሚሰማኝ። አባቴ በውትድርና ኤርትራ ሄደ። እነገሌ አገር ሊገነጥሉ መሬት ሊሸርፉ ነውና ሄደህ ልክ አግባቸው በሚል ትዕዛዝ ከኔ ከአንድ ልጁና ከሚወዳት ሚስቱ ተነጥሎ ሄደ። አቤት ቁመና፣ አቤት የትጥቅ ማማር እያለ ጎረቤቱ ሸኘው። አምሮ ሊገድል አምሮ ሊሞት አባቴ። ሕፃን ነበርኩ፣ ብዥ ያለ ነው ትዝታዬ። አባቴ ሄደ ዘመተ ይሉታል። ስልክ የለም፣ ደብዳቤ የለም፣ ሄደና ጠፋ። እናቴ ታዲያ በፍጹም ንጽህና 6 ዓመት ጠበቀችው። ያውም በደጃችን በእናቴ ውበት 100 ጀነራል እየሸለለ፣ ሺህ ካድሬ እየቋመጠ፣ ሚሊዮን አብዮት ጠባቂ ምራቁን እያዋጠ። ንጽህናዋን በምን አወክ? 6 ዓመት ሙሉ ማታ ማታ አንዲት ቀን ሳታቋርጥ ፎቶ ፊት ተንበርክካ ምን እያለች ትጸልይ እንደነበር እናንተ ታውቃላችሁ? የአባቴን ፎቶ አቧራ ዝር እንዳይልበት በቀን ስንት ጊዜ ተወለውለው እንደነበርስ? ከቤታችን ዕቃዎች ውድ የተባለውን መደርደሪያ ምን ላይ ይቀመጥ እንደነበርስ? የአባቴ ፎቶ በዛ ናፍቆት በረበበበት ምስኪን እናትና ልጅ ምዕመን በሆኑበት የብቸኝነት ቤተ መቅደስ ውስጥ የአባቴ ፎቶ ጽላት ነበር። አባቴ ፎቶ ጎን ተሳስቼ ደብተሬን ባስቀምጥ ሳታስደነግጠኝ ቀስ ብላ ታነሳዋለች። ቤት ለማዘጋጀት እንዳይመስላችሁ፣ አባቴ ፎቶ አጠገብ ምንም እንዳይቀመጥ እንጂ። እማማ የቃል ኪዳን ቀለበቷ ሸጣ ምን ገዛች? ለኔ ቆንጆ ጫማና ልብስ፣ ምድረ የትምህርት ቤት ማቴ የቀናበት የደብተር መያዣ ቦርሳ፣ ለአባቴ ፎቶ ወርቃማ የብረት ከፈፍ ያለው ባለመስታወት የፎቶ ማስቀመጫ፣ በተረፈችው የቃል ኪዳን ቀለበቷን የምትመስል አርቴፊሻል ቀለበት። በእንቁ ልብና በአርቴፊሻል ቀለበት ቃል ኪዳኗን አጠረች። ከኔ በስተቀር ይሄንን ማንም አያውቅም። ለራሷስ ምን ገዛች? ምንም። እቺ ናት እናቴ። 6 ዓመት አባቴን ጠበቀችው። ይሄ ሊመጣ ይችላል ተብሎ እዛም እዚህም እየተባለ የሚጠበቀው አይነት ጥበቃ ሳይሆን መቼ ሄደና ብሎ ክችች የሚሉት አይነት የመንፈስ አብሮነት በሌሉበት ማክበር። ይሄ የመጀመሪያው ዓመት ላይ ሄደብኝ የኔ ጌታ የልቤ ቁራሽ የደሜ ጭላፊ እያሉ ጎረቤት እንዲያባብል ድራማ መስራት፣ ዓመት በጨመረ ቁጥር አሁን ተጽናናች ሰው መቅረብ ጀመረች የሚባለው አይነት መጠበቅ ሳይሆን ትናንትም ዛሬም ዓመታትን ጉልበቱን በማይሰልቡት ጥልቅ መሻት ጠበቀችው። ይህች ናት እናቴ። ስለ ኤርትራ በተወራ ቁጥር ኪሎ ስጋ ከአካሏ እየተገነጠለ ጠበቀች። ከኤርትራ የመጣ ሰው በኮተቤ ያለፈ ቢሏት ነጠላዋን አንጠልጥላ ኮተቤ ትገኛለች። አንዲት ኤርትራዊት ተፈናቃይ አቃቂ ኪዮስክ ከፈተች ቢባል ከ4 ኪሎ እየተመላለሰች የስሙኒ ሻይ ቅጠል ለመግዛት ደንበኛ የምትሆን ሴት ካለች እናቴ ብቻ ነበረች። ይቺ ናት እማማ። እርጋታዋ የኔ እማማ በእልፍ ሲሉ እልፍ ይገኛል ተረት
እልፍኛቸው ውስጥ ተላላፊ እንደሚያበዙ ሴቶች አይደለችም። ማንም የቃል ኪዳን መስመሯን አያልፍም። አገር ያውቃል። ቤታችን ቤተ መቅደስ ነው። የፍቅር ጽላት በቅዱሰ ቅዱሳን እማማ ልብ ውስጥ አለ። እርጋታዋ ታማኝነቷን ይነግረኛል። አይኔ ከአባቴ ፎቶ ላይ ከተነቀለ ቀጥሎ ማረፊያው እኔ ላይ ነው። ጆሮዋ ወደ ውጭ አይቀሰርም። የኔን አርቲ ቡርቲ ወሬ እንደ ወንጌል በጥሞና መስማት የነፍሷ እርካታ ነው። አባባ መጽሐፍ ቅዱስ፣ እኔ ዮሐንስ ራእይዋ ታነበኛለች። 7 ቀንድ 16 ምላስ ምንም ጆሮ የሌላቸው ልዩ ፍጥረቶች መሃል እናቴ ጆሮ ብቻ ሆና ትሰማኛለች። ጥቁር ፀጉሯ ሲዘናፈል እንደ ማር የለሰለሰ ቆዳዋ አላፊ አግዳሚ ሲጠራ ረጋ ባለ እርምጃ እንደ ደመና ስትንሳፈፍ ፈዛዛ ውበቷን አቀለጠችው ይሏታል። ጎታታ እንደ ኤሊ ስትንቀረፈፍ እድሜዋን ፈጀች ይሏታል። በሌጣ ልባቸው ሮጠው ምናምንቴ ስለቃረሙ የፈጠነ የመሰላቸው የመንደራችን ከንቱ ሐሜተኞች። የፍቅር መስቀል ተሸክማ ዳገት የምትወጣ እናቴን ኤሊ ይሏታል። አፍ አውጥተው ኤሊ ይሏታል። የድንጋይ ልባሷ እንደነሱ ቀሚስ የትም ለማንም አለመገለቡ እያበገናቸው ተኳኩሎ የሚጠብቋቸው ወታደሩ ሽሞቻቸው ያልተኳኳለች እናቴን እያዩ ማናት የቺ ቆንጆ ሲሏቸው እየበሸቁ። እማምዬ 6 ዓመት ጠበቀችው አባቴን። ይሄኔ ባሏ ከአስመራ ቆንጆች ጋር አሸሸ ገዳሜ እያለ ነው። እሷ እዚህ ጉልበቷን አቅፋ ትጠራሞታለች እያሏት ጎረቤቶቻችን አስመራ አድረው ጧት አዲስ አበባ የገቡ ይመስል። ለታመነልህ ታመን የቆሸሸ ዲስኩራቸው። ባልታመኑልንም ሰበብ ባሎቻቸውን እንዲክዱ ፍቅረኞቻቸውን እንዲቀጥፉ መንገድ እየጠረገላቸው ለውስጣቸው ጉልምስና ጥቅስ እየሆነላቸው የአስመራን ጉልምትና በአዲስ አበባ ጉልምትና መበቀል ጽድቅ ነው የተባለ ይመስል እማምዬን ባልሽ ወንድ ነው አትመኙ ይሏታል። አንድ ማለዳ በራችን ተንኳኳ። እማማ ከፈተች። ጎረቤቶቻችን አንድ የተጎሳቆለ ወታደር አስከትለው መጡና ባልሽ ሞቷል አሏት። በዚህ ወርዶ በዚያ ሄዶ መድፍ ተኩሶ ታንክ ማርኮ በጀግንነት ሞተ አሏት። ዝም ብላ ሰማቻቸው። ሰው ቀጥ ብሎ የማያይ ጨዋ ለትዳሩ ታማኝ ወታደር ሁሉ እዛና እዚህ ሲል ባልሽ ግን ያንቺን ፎቶ ከደረት ኪሱ ሳይለይ በየበረሃው ለሀገሩ ሲፋለም ኖሮ ሞተ አሏት። ዝም ብላ ሰማቻቸው። አባቴ ሲሞት ከጎኑ ነበርኩ ያለው ጎስቋላ ወታደር ከአባቴ ሬሳ ኪስ ውስጥ አገኘሁት ያለውን ፎቶ ሰጣት። እናቴና አባቴ ጎን ለጎን ሆነው የተነሱት ጉርድ ፎቶግራፍ ነበር። ልክ መሃላቸው ላይ በጥይት የተቦደሰ ፎቶ እማማ እጅ ላይ እንዳለ በትከሻዋ ተንጠራርቼ ፎቶውን አየሁት። እንዴ በመጥፍ ጥይት ነው እንዴ ፎቶውን የበሱት? እና እንዴት አንዲት ጥይት በቤተሰብ መካከል ይሄን የሚያህል በደም ነጠብጣብ የተከበበ ሽንቁር ትፈጥራለች? ገረመኝ። ባለቤትሽ ደረቱ ኪስ ነው ፎቶውን የያዘው። ከጠላት የተተኮሰ ጥይት ፎቶ ባስቀመጠበት ኪሱ በኩል ደረቱን መታችሁ አለ ድምፁ የሰለለው ወታደር። እማማ ፎቶውን በትኩረት አየችው። ረዥም ሰዓት ዝም ብላ አየችው። አላለቀሰችም። ፊቷም ላይ ምንም ለውጥ አልታየም። ከፎቶው ይልቅ ሽንቁሩን የምታይ መሰለኝ። አንዴ በረዥሙ ተነፈሰችና ፊት ለፊት መደርደሪያው ላይ የተቀመጠውን የአበባን ፎቶ ተመለከተች። አሁን ውሻ ሞት በከፈተው ቀዳዳ ጅብ ወንዶች ዘው ሊሉ አሰፈሰፉ። አይዞሽ ሰው መቼ ዘላለም አይኖር ምናምን ብለው በማስተዛዘን ስም ወደ ቤተ መቅደሳችን ዘው ሊሉ። እናቴ ማንም ለቅሶ እንዳይደርሰኝ አለች። መንደሩ ለየላት አበደች ብሎ አወራ። እማማ የኔ መልአክ እኔንም ግራ አጋባችኝ። አባቴ ሞቷል ወይስ አልሞተም? ቢሞትም እማማ አልሞተም ካለች አልሞተም፣ ቢሞትም እማማ አልሞተም ካለች አልሞተም። ቀኑ የአባባ መርዶ የመጣበት ሰኞ ነበር። ረጋ ብላ ቁርስ ሰራችልኝ። የሚጣፍጥ ጨጨብሳ ስኳሩ በዛ ካለ ሻይ ጋር። እሷ አልበላችም። በእጇ የያዘቻትን የሻይ ማንኪያ እየነቀነቀች በጥልቀት ታየኛለች። አይን አይኔን እያየችኝ ጥርግ አድርጌ በላሁ። ጉንጬን ስማኝ ወደ ትምህርት ቤት ሸኘችኝ። ጉንጬን ነው ያልኩት?
በልምድ ብዙ ወላጆች የልጆቻቸውን ጉንጭ ይስማሉ እንላለን እንጂ እንደኔ እናት ከሆነ ግን ወላጆቻችን የልጆቻቸውን ነፍስ ነው የሚስሙት። አዎ እማምዬ ነፍሴን ስማ ነው የምትሸኘኝ። ብዙ ከሄድኩ በኋላ ወደ ቤታችን ዞር ስል አረንጓዴ ቢጃማዋን ለብሳ የበሩን ጣውላ ተደግፋ ቆማ እያየችኝ ነበር። የደከማት ትመስላለች። እማማን እንዲህ ከሩቁ ሳያት ተመለስ ተመለስ እቅፍ አድርጋት ከጎኗ አትለይ ይለኛል። ሁለት ሰው ሆናለሁ። እግሬ ወደፊት እየሄደ ልቤ ወደ እማማ ወደ ኋላ ይሮጣል። አይኖቿ ብርታቶቼ ናቸው። ከኋላዬ ስትቆም እልፍ አላፍ መላእክት ከነሰይፋቸው ከነሳሰረገላቸው እኔን ሊጠብቁ የቆሙ ይመስለኛል። በምድር ላይ ያለ ጦር ሰራዊት ከነመሳሪያው ያጀበኝ እናትዬ ከኋላዬ ስትቆም ሰማይ ይቀርበኛል። ደመና ባጭር የተቆረጠ ፀጉሬን ሲዳስሰኝ ይሰማኛል። የእግዚአብሔር እግር ስር የቆምኩ ይመስለኛል። የምረግጠው ምድር በእግሮቼ ብርታት የሚናጥ ድንጋዮቹ የሚፈነቃቀሉ ይመስለኛል። የማማን የእይታ ጥሩር ከለበስኩ ማንንም አልፈራም። ተራሮች ምንድን ናቸው? በእግሬ እንደማንከባለለው የጨርቅ ኳስ ናቸው። ጨጨብሳ ባልበላም በጠረኗ 1000 ዓመት እኖራለሁ። በፈገግታዋ ዘላለም። እማምዬ የፍቅር ጥግ፣ የእናትነት አልፋና ኦሜጋዬ። እናንተ ሴት እናት ናት፣ ሴት እህት ናት የምትሉት በደፈናው ሃይማኖተኛ ሁሉ መነኩሴ ነው እያላችሁ ነውና ይቅር ይበላችሁ። ሴትነት እናትነት አይደለም። ሴት ከውስጧ የወጣ ገዳም ውስጥ ስትመንን እናት ትሆናለች። ሴት ልጅ የሚባል መስቀል ተሸክማ የህይወትን ቀራንዮ ስትወጣ እናት ትባላለች። ሴት ልጅ የራሷን ዘመን ይቅርብኝ ብላ የልጆቿ የዘመን መስቀል ላይ በፍቅር ስትቸነከር ወደ እናትነት ከፍታ ታርጋለች። እማማን ዞር ያየዋት የምትወደው ባሏን መርዶ ቅድም የሰማች ሴት በር ላይ ቆማለች። አይገርምም? እናት የላትም፣ አባት የላትም፣ ዘመድ የላትም፣ እኔ ብቻ ነኝ ያለኋት። የማላውቀው ስሜት ወረረኝ። በአንድ ጊዜ ጀግናም ፈሪም ሆንኩ እኩል። ማንም የላት እና እኔ ያለሁላት የሚሉ ሐሳቦች ተጋጩብኝ። ትምህርት ቤቴ እስከምደርስ እንባዬ ጉንጮቼ ላይ እየፈሰሰ እንዲህ እያልኩ ለብቻ ያነበንብ ነበር። ሳድግ ለማማ አዲስ አበባ ሱቆች ውስጥ ያሉትን ቀሚሶች ሁሉ ገዛላታለሁ። ፒያሳ ወርቅ ቤቶች ውስጥ የተደረደሩትን ያልተደረደሩትንም የወርቅ ቀለበቶች፣ ሀብሎች፣ ጉትቻዎች ሁሉንም ለማምዬ ገዛላታለሁ። ለእናትዬ ትልቅ ቤት እገዛላታለሁ። ትልቅ ግቢ እገዛላታለሁ። ባለ ሚሊዮን ፎቅ ጫፉ ጨረቃን የሚነካ ህንጻ እገዛላታለሁ። በመጨረሻው መስኮት ብቅ ብላ የአባቴን ፎቶ ከነወርቃማ ፍሬሙ ጨረቃ ላይ ታስቀምጠዋለች፣ ማንም እንዳይደርስበት። ሳድግ ለማምዬ ሰፈራችንን 4 ኪሎን እንዳለ ገዛላታለሁ። ከነ ሐውልቱ፣ ከነ ዩኒቨርሲቲው፣ ከነ ቤተ መንግስቱ። ሳድግ ለማማ ለኔ ደግ፣ ለኔ ሩህሩህ አዲስ አበባን እገዛላታለሁ። ሳድግ ለኔ ትሁት፣ ለኔ ቃል ኪዳን አክባሪ ኢትዮጵያን እገዛላታለሁ። ከነ ህዝቡ፣ ከነ ሃይማኖቱ፣ ከነ ቤተ ክርስቲያኑ፣ ከነ መስጊዱ እገዛላታለሁ። ሳድግ ኢትዮጵያን ከነ ተራራው፣ ከነ ራስ ዳሽኑ፣ ከነ ሸለቆው፣ ከነ ጫካው፣ ከነ ዋልያና ጭላዳው፣ ከነ አዋሹ፣ ከነ ጫሞ፣ ከነ አብያታው፣ ከነ ሶፍ ኡመሩ፣ ከነ ላሊበላው፣ ከነ ፋሲለደሱ፣ ከነ ጣናው፣ ከነ አባዩ፣ ከነ አክሱሙ እገዛላታለሁ። አዎ እገዛላታለሁ። አልፈልግም የኔን ቦቀቅላ ይሄ ሁሉ ምን ያደርግልኛል ብትልም አልሰማትም። እገዛላታለሁ። ሳድግ ትልቁ የልቧ ስባሪ፣ የነፍሷ ቀንዲል፣ የፍቅሯ በር፣ የኔም አለኝታ እንደ ቀልድ የወደቀባትን ምድር ኤርትራን እገዛላታለሁ ለእማምዬ። እንዲህ እንደ ዛሬው በየሰው ኪስ ሳይልከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበረም። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር ያለው። ስሙ ደግሞ የአባዬ ስልክ። ብዙ የሰፈር ሰው የኔን እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ
ኪሊሊሊሊሊ ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶች ሊጥም እያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ። የአባዬ የስልክ ድምፅ መቼም አይረሳኝም። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ የአባዬን ስልክ ድምፅ ከአእምሮዬ ሊፍቁት አልቻሉም። ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀላል። እናቴ ራሷ አብቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑን ማለቷ ነው። እንግዲህ ይሄ ሁሉ ሰው እንዳቆበቆበ የአባዬ ልጅ ቡጡጡ በራቸው ላይ ትቆምና እማማ ፋጤ ስልክ ከውጭ ነው ቶሎ በሉ ብላ ትጮሃለች። እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ የስራው ይመለሳል። ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው፣ በተለይ ለአዲስ ዓመት። ቀላል ስልክ እንዳይመስላችሁ። በዚህ ስልክ ስንቱ ከውዱ ጋር አውግቷል። ስንቱ የውዱን መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅልሏል። ስንቱ ከጠፋ ዘመዱ ተገናኝቷል። ስንቱስ ብር እንደተላከለት ሰምቶ ፈንጥዟል። እረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት በአፍጢሙ የተተከለ ጥፍሩ የተነቀለ አለ። ለምሳሌ ያረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንግሏት ነው። አረጋሽ ህመሙን ቻል አድርጋው ስልኳን አናገረችና ልክ ስልኩን ስትዘጋው ኡ ብላ ጮኸች። መርዶ የሰማች ነበር የምትመስለው። በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰችው። ጥፍሯ ግን ተጣሞ ቀረ። ይሄ ስልክ ብቻ አይደለም። ጩኸቱ የምስራች ነው። ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተክርስቲያን ደውል ድምፅ የአባዬን ስልክ ጩኸት ያህል ግርማ ሞገስ የለውም ለመንደርተኛው። የኛ መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆትና ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን የአባዬ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁት ቤተሰቦች መሃል የኛ ቤተሰብ አንዱ ነበር። አባቴ ለስራ ከኛ ርቆ ይኖር ነበር። እኛ ልጆቹን የሚመክረው ለሚስቱም የሆዱን የሚናገረው በአባዬ ስልክ ነበር። እንደውም ግንባር ቀደሙ የአባዬ ስልክ ተጠቃሚ ቤተሰብ የኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ነው። ስልክ ብቻ አንባልም። እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያም ይጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተክተልትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷ በሀፍረት በናፍቆትና በፍቅር ተጥለቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች። አዎ 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 አይ። የአባዬ ስልክ ደግሞ ለክፋቱ ይጮሃል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምን ነሽ? ምነው ድምፅሽ ጎረነነ? አመመሽ እንዴ እኔ እናት? ይላል አባባ። አይ ደህና ነኝ ትላለች እናቴ። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቅ እህቴ ናት። ምን ልላክልሽ? ስኒከር ጫማ። እሺ። ነጭ። እሺ የኔ ማር። ድምፅ ውስጥ መናፈቅ አለ። እንደባለፈው ሰፊ እንዳታመጣ ባባ። እሺ የኔ ቆንጆ። ወንድሜ ይቀጥላል። ታኬታ ጫማ ባለብሎኑን። ባለብሎን ጫማ አለ እንዴ? ይላል አባቴ በግርምት። እንክት። እሺ እፈልጋለሁ። አንተ ብቻ እናትን እንዳታስቸግር በደንብ ተማር። እኔ አባትን አናግር ስባል አላናግርም። አብሬ ሮጬ አባዬ ቤት ድረስ ሄጄ ግን ብሞት አላናግርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም። እንባዬ ይመጣብኛል። አባቴን እወደዋለሁ ግን በስልክ አላናግረውም። ለምን ቢባል መልስ የለኝም። የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማዋ ይሰፋል ወይ ይጠባታል። ወንድሜ ባለብሎን ታኬታ አይመጣለትም።
እረ እንዲያ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል። አባቴ እኔን ራሴን እስኪመስለኝ ምርጫው ልክ ነው። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ከደወለላት ነው። ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶችም አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችው ነገር ስልኩ እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራው ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ልጅ ሹፌር ነው መሰል፣ ሁልጊዜ ከተለያየ ሀገር ነው የሚደውለው። አትይኝም ሙች! አንዴ ከጅቡቲ አንዴ ከሞያሌ። ቢጡ ሲያወራ ሰምታን የነገረችኝ። ቢጡ የአባዬ ልጅ ናት። ማን ከማን ጋር ምን አወራ የሚለውን ለመንደሩ የምታዳርሰው እሷ ናት። እንዲህ እየተባለ በቃ የተወራው የተደረገ ሁሉ ሰፈር ውስጥ ይናኛል። አንዲት ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስናው እውቅና አያገኝም። አንዲት ሴት ስልክ ማናገር አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳታል፣ አሊያም ያስመሰግናታል። ውይ እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅም ይባላል። ወይም ይቺ ልጅ የአባዬን ቤት አዘወተረች መዘዟን እንዳትመዝ ይባላል። ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መሃል አንዱ እኔ ነበርኩ። 8ኛ ክፍል ስደርስ ግን ጨዋነቴ ተገሰሰ። የ8ኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካላት የሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንዲህ ነው፣ ያው ወንድና ሴት ያው ጭንቅ ይላታል መክሊት። እኛ ደግሞ ጆሮ ብቻ እንሆናለን። 68 የምንሆን የአንድ ክፍል አጉል እድሜ ላይ ለምንገኝ ተማሪዎች ይህ ጉዳይ የነፍስ ጉዳይ ነበር። የምንጓጓለት፣ ለመስማት የምንሰስትለት የስነ ተዋልዶ አካል ነገር ልባችንን ሰቅሎት ትንፋሻችንን ውጠን እንቁለጨለጫለን። በክፍለ ጊዜው መርፌ ቢወድቅ ይሰማል ጸጥታው። ውይ ምነው እንዲህ ሁል ጊዜ በትኩረት በተከታተላችሁ። አያችሁ፣ መማር ለራስ ነው። ትምህርት አገርን ይቀይራል። ያደጉት ሀገሮች ዝም ብለው አላደጉም። ትምህርት እጭ እኛ ስለ ስነ ተዋልዶ አካላት ለመስማት ጓጉተን እትዬ ምክር መክራ ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ጺም ማውጣት፣ የተለያየ ሰውነት ክፍሉ ላይ ጸጉር ማብቀልና ድምጽ መጎርነን ይጀምራል። ገባችሁ? ስምረት እጇን ታወጣለች። ጸጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር? ወይ አንቺ ደግሞ ፈተና ላይ የማይመጣ ነገር ምን አጠያየቀሽ? ትልና ታፍራለች እትዬ። ሁላችንም እንስቃለን። መስፍን እጁን ያወጣል በተራው። የመስፍን እጅ ማውጣት ይገርመናል። በገመድ አስረው ቢጎትቱት እጁን የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገርመናል። ሽባ የተተረተረ ያህል በግርምት እንመለከተዋለን። ሴት ስትጎረምስስ ምን ምልክት ይታይባታል ብሎ ይጠይቃል። ክፍሉ በሳቅና በጩኸት ይደበላለቃል። እትዬ ታፍራለች። ዝም በሉ፣ ልክ ነው ጥያቄው፣ የምን መገልፈጥ ነው? እስቲ ከናንተ ይህን ጥያቄ የሚመልስ ትልና እኛኑ ታጋፍጠናለች። ቶማስ እጁን ያወጣል። ሴት ስትጎረምስ ያው አለ አይደል ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጡት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውካካል። እትዬ በሀፍረት መግቢያው ይጠፋባታል። ድንገት አንደኛችንን ትጣራለች። አብርሃም! አቤት እላለሁ በድንጋጤ። የሴት ልጅ ጉርምስና ምልክቶች ምን ምን ናቸው? በፍርሃት ላብላብ እያለኝ እየፈራሁ ሞከርኩ። ስልክ። ምን ስልክ? ማለቴ የአባዬ ስልክ። ክፍሉ በሳቅ ተንጫጫ። ጥያቄው አልገባህም ብላ እንድቀመጥ ምልክት አሳየችኝ። መልሱ ስላልገባት ጥያቄው አልገባህም ትላለች እንዴ ብዬ አኮረፍኩ። አጎጠጎጤ፣ የድምጽ መስረቅረቅ፣ የዳሌ መስፋት፣ የወር አበባ ማየት የሴት ልጅ ጉርምስና ምልክቶች መሆናቸውን ባዮሎጂው ነገረን። ትዕግስት የምትባል የክላስ ልጅ የወደድኩት በዛው ሰሞን ነበር። ትዕግስት ቆንጆ፣ በነፃነት ያደገች የሀብታም ልጅ ናት። ቤታቸው ስልክ አላቸው። ብቸኛ ችግሯ አውርታ የማትጠግብ ሳታቋርጥ ሙሉ ቀን የምታወራ ወሬኛ መሆኗ ነበር። ስታወራ በጣም ትጮሃለች። በቃ ቀስ ብሎ ማውራት አትችልም።
ሁሉን ነገር ለመሞከር የቸኮለች ከመሆኗ ብዛት ጓደኛ እንሁን ብዬ በጠየቅኳት በቀጣዩ ቀን ከክፍላችን ኋላ ተቀምጠን ጉንጬን ስማ አስነዘረችኝ። ከምር ነዘረኝ። በጣም ስለወደድኳት ከትምህርት ቤት ውጭ ላዋራት ፈለግኩ። እናም የአባዬን ስልክ ቁጥር ሰጠኋት። አንድ ቀን ከወደ አባዬ ቤት ስሜ ተጠራ። አብርሽ ስልክ። አቤት መጣሁ አለች እናቴ። ጋሻ አይደለም አብርሽን የሚፈልግ ሌላ ሰው ነው አለች ሚጣ። ሌላ ሰው የታወቀ ነው ትርጉሙ። አባዬ ቤት ስደርስ የገጠመኝ ነገር አስደንጋጭ ነበር። ቀኑ የኪዳነ ምሕረት ቀን ነበር። አባዬ ቤት ዝክር ተደርጎ ጸበል ጻድቅ ስለነበር ከሩቅም ከቅርብም የተሰበሰበው ጎረቤትና ዘመድ አዝማድ ግጥም ብሎ ያውካካል። መራመጃ እንኳን አልነበረም። ግጥም ብሎ በሰው ተሞልቷል። ቤቱ ደግሞ ለክፋቱ ስልኩ ስር ያለች ኩርሲ ላይ እማማ በላይነሽ የሚባሉት የሰፈራችን ነገረኛ ባልቴት ተቀምጠዋል። ገና ከመግባቴ ለከፉኝ። አብቹ አንተም መጣህ ና አለፍ በዚህ አሉኝ። የደወለችው ትዕግስት ነበረች። በሆነ ነገር ተደባብረን ስለነበር አትደውልም ብዬ ነበር። ትዕግስት በባህሪዋ ጨዋሂ ናት። እንኳን የሚጮህ ስልክ ጋር ተዳምራ የስልክ ንግግር ሳይሆን ለዛ ሁሉ ሰው አዋጅ የምታውጅ ነበር የምትመስለው። አብርሽዬ። አቤት አልኩ ኮስተር ብዬ። ጸበል ቀማሹ ሁሉ ወሬ ቅመስ ተብሎ የተጠራ ይመስል ጭጭ ብሎ ጆሮውን ቀሰረ። አብርሽዬ ምን ነው ጨዋ ሆንክ አለችኝ ትዕግስት። ልክ እንደ ሬዲዮ ድራማ ጸበልተኛው ይሰማል። አብርሽ ችግር አለ? ትላንት ስለሳምኩ ደበረህ? እግዚኦ። ስልኳ አጠገብ የኪዳነ ምሕረት ስዕል ተቀምጧል። ኪዳነ ምሕረት የዚችን ልጅ አፍ ወይም የጸበልተኛውን ጆሮ ከዘጋሽልኝ የዛሬ ወር አንድ ፓኮ ሻማ ብዬ ተሳልኩ። ስልኩን በጆሮዬ ለማፈን ወደ ጆሮዬ ጥብቅ አድርጌ አስጠጋሁት። ትዕግስት ቀባጥራለች። አብርሽዬ በእናትህ አብርሽ በቃ አርባ አክስቴ ቤት አድሬያለሁ ልበልና አንተ ማመቻችተህ እማማ በላይነሽ ወሬ እያዳመጡ ፉት ያሉት ጠላ ሰርናቸው ውስጥ ገብተው ትናላቸው። ከኩርሲያቸው ላይ እስኪፈነገሉ ተንፈራፈሩ። ውሃ 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 ስጧቸው፣ ጀርባቸው ምቷቸው ይል ጀመር ጸበልተኛው። እኔም ያባዬን ስልክ ዘግቼ ቀስ ብዬ ወጥቼ ተፈተለኩ ወደ ቤቴ። ወዲያው ሰፈር ውስጥ ዝናዬ በመወራቱ እናቴ አበደች። እንዴት ታዋርደኛለህ? እንዲህ ለሀገር መሳቂያ ታደርገኛለህ አብርሃም? አባቱ ባይኖር ሴት ቢያሳድገው ልታስብለኝ እያለች እንባ የተናነቃት ስትገስጸኝ በመሃሉ ቢጣ ተጣራች። ሶስና ሶሲ ስልክ ጋሻ አይደለም ሌላ ሰው ነው። እናቴ በድንጋጤ ውሃ ሆነች። ሶስና ትንሿ እህቴ ናት፣ የ7ኛ ክፍል ተማሪ። ሶሲ ጎረመሰች። በእህቴ መጎርመስ እኔና እናቴ መደፈር ተሰማን። አናግራ ስትመለስ ልንወርድባት ተዘጋጀን። እናቴ ሁል ጊዜ እንድናጠና ስትመክረን እንዲህ ትላለች። እናንተ ልጆች አጥኑ፣ ተማሩ ባካችሁ። እኔ ባለመማሬ ነው ጉዴን ተሸክሜ የዋልኩት። ማንበብም መጻፍም ስለማትችል ንግግሯ በቁጭት ነበር። አንድ ቀን ታዲያ ይሄን ተሸክማ የዋለችው ጉድ ምን እንደሆነ ለማወቅ ጓጉቼ ጠየኳት። ማሚ የምን ጉድ ነው ተሸክመሽ የዋልሽው? አወራችኝ። በደርግ ጊዜ መስከረም 2 ቀን ህዝቡ በግድም ሆነ በውድ የድጋፍ ሰልፍ ይወጣ ነበር። መስከረም 2 ደርግ ንጉሱን ገልብጦ ስልጣን የያዘበት ቀን ነው። በአጭር አገላለጽ መስከረም 2 የደርግ ግንቦት 20 ነበር። ታዲያ እናቴ በወቅቱ የነበረውን የግዳጅ ውትድርና በመፍራት የመጀመሪያ ልጇን ወታደር ቤት እንዳይወስዱባት ከከተማው ወጣ ወዳለ አክስታችን ቤት ደብቃ፣ ሁለተኛ ልጇንም ገጠር እናቷ ጋር ልካ፣ ሶስተኛውን ልጇ አልጋ ስር አስቀምጣ አባቴንም ታምሜያለሁ በል ብላው፣ እሷ ግን ነጭ ልብስ ለብሳ ሰልፍ ወጣች። ግዴታ ነዋ። ቀበሌ ስትደርስ ሴቱ ወንዱ ያለውን ለብሶ ተሽቀርቅሮ ቀበሌውን በተለያዩ መፈክሮችና በባለቀለም መብራቶች አጊጦ ጠበቃት።
የቀበሌው የኢሴማ ኃላፊ የነበረች ሴት በባለ እጀታ የጣውላ ሰሌዳ ላይ ተጽፎ የተዘጋጁ በመቶ የሚቆጠሩ መፈክሮችን ለእናቴ እያሳየቻት ምረጭና አንዱን ያዥ አለቻት። እናቴ ቀለል ያለችና በደማቅ ቀይ ቀለም የተሽሞነሞነች መፈክር መርጣ አነሳችና ወደ ሰልፉ ተቀላቀለች። ከለበሰችው የሚያምር የሀበሻ ቀሚስ እና ከራሷም ቁንጅና ጋር ተዳምሮ የኦሎምፒክ መክፈቻ ላይ ኢትዮጵያ የሚል ምልክት ይዛ ሰልፉን የምትመራ ቆንጆ የሀበሻ ሴት ትመስል ነበር። በዕለቱ መስቀል አደባባይ እናቴን በርካታ ሰዎች በግርምትና በአድናቆት ሲመለከቷት ዋሉ። ታዲያ በዚያ ሰሞን ማታ በቴሌቪዥን ደጋግሞ እናቴን ከነመፈክረው ያሳዩት ጀመር። ምን ይሄ ብቻ! አመቱን ሙሉ ፎክረውም እናቴን ማሳየት፣ ኢሃፓ ብለውም እናቴን፣ መኢሶን ብለውም እናቴን፣ ቀይ ሽብር ብለውም እናቴን፣ ጓድ ሊቀመንበር ተናግረውም ሲያበቁ እናቴን ማሳየት። ጭራሽ ብሔራዊ ውትድርና ተብሎ ምድረ ወጣት ሲጓፈፍ የብሔራዊ ውትድርና አገር አቀፍ አርማ የእናቴ ፎቶ ሆኖ በየቦታው ተለጠፈ። በነጭ ልብስ ተውባ መፈክር ይዛ የቆመች እናቴ የብሔራዊ ውትድርና አገር አቀፍ አርማ ሆነች። አንድ ጋዜጣ ላይ የእናቴ ፎቶ ስር እንዲህ የሚል ጽሑፍ ሰፍሮ ነበር። አብዮታዊ ሶሻሊስት ኢትዮጵያ ነጭ ቀሚስ ለብሳ። እናቴ ታዲያ መጀመሪያ አካባቢ በቴሌቪዥን በታየች ቁጥር በቁንጅናው የተመረጠች መስሏት አባቴ ላይ በኩራት ትነሰነስበት ነበር። ጓዳ ለጓዳ ስውል ቀላል ሰው አርገኸኝ፣ እግሬ ወጣ ካለ አገር ነው የሚሰግድልኝ ትለዋለች ኮራ ብላ። አባቴ አፉን ሸርመም አርጎ እዩኝ እዩኝ ማለት ደብቁኝ ደብቁኝ ያመጣል ይላታል። የቅናት ወሬ ነው ይሄ ትልና ሆነ ብላ ለማበሳጨት በቴሌቪዥን ደጋግሞ የሚታየው ምስሏን አተኩራ እየተመለከተች አንዲት ፍሬ ልጅ እኮ ነኝ ትላለች። አባባ ታዲያ ሃሃሃሃ ብሎ በረጅሙ ይስቅና ሰልፍ ላይማ መንግስትም አንድ ፍሬ ነኝ ነው የሚለው ይላል። ኤዲያ እንግዲህ ፖለቲካን ልትጀምር ነው ብላ ወደ ጓዳዋ ትገባለች። ይሁንና እናቴ እየቆየች በየቴሌቪዥን መታየቱና ስለርሷ መወራቱ ሲደጋገምባት ፈራች። በተለይም ጓድ መንግስቱ ኃይለማርያም መስቀል አደባባይ በትልቁ የተሰቀለውን የእናቴን ፎቶ ለተሰበሰበው ህዝብ እያሳዩ በደም ፍላት እንደነዚህ አይነት ጀግና እናቶች ያሉባት አገር በማንም ወመኔ ከሃዲ ስትወረር እንዴት ወንዶቹ አልጋ ስር ይደበቃሉ? እነዚህም ቦቅቧቃ ወንዳገረዶች ቂጣቸውን በሳንጃ እያሉ ንግግር ካደረጉ በኋላ እናቴ ስጋቷ ከፍ አለ። ስጋቷን ለማስታገስ አረ ይሄ መፈክር ምንድነው የሚለው ብላ የተማረ ሰው ጠየቀች። መስከረም 2 ሰልፍ ላይ ይዛ ስለወጣችው መፈክር ተሸክመው ስለነበረው ጽሑፍ ሚያዚያ ላይ ምንድነው ብላ ጠየቀች። ሲነበብላት አመዷ ቡና አለ። ብርክ ያዛት። መፈክሩ እንዲህ ነበር የሚለው የአብዮት ጠላቶችን ለማደባየት እኛ እናቶች ልጆቻችንን ካስፈለገን ባሎቻችንን በደስታ እናዘምታለን።